The family at home? Yep. And the kids? Pretty old? በዚህ አጋጣሚ በምስሉ ላይ የምታዩት የ19 ዓመት ልጅ ፖሊስ ዳንኤል የተባለ ሲሆን ካጠገቡ ያለውን ፖሊስ ተኩሶ ይገለዋል። የገደለውም ደብቆ ፖሊስ ጣቢያ ውስጥ አስገብቶት በነበረው ሽጉጥ ነው። በዛሬ ቪዲዮ ወንጀለኞች ተይዘው ፖሊስ ጣቢያ ከተወሰዱ በኋላ የጠባቂዎቹን ሽጉጥ በመንጠቅ ፖሊስ የገደሉና ለመግደል ሙከራ ያደረጉ ወንጀለኞችን የምናይ ይሆናል። ከመጀመራችሁም በፊት አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። በመጀመሪያ ላይ ቻድ ብራይሆልት ይገኛል። ይሄ ልጅ የምርመራ ክፍል ጠባቂዎቹን ሽጉጥ በመንጠቅ ለመተኮስ ይሞክራል። የነሱ ምላሽ ግን የከፋ ነበር። ቻድ ተይዞ ወደ ፖሊስ ጣቢያ የመጣው ከመጠን በላይ በመጠጣት ፍቅረኛው የምትሰራበት ቦታ ችግር ለመፍጠር ሲሞክር ነው። ወደ ፖሊስ ጣቢያው ከመጣበት ጊዜ ጀምሮ የፖሊሶቹን ሽጉጥ በተደጋጋሚ እየተመለከተ ነበር። ያላወቀው ነገር ግን ሊሰራ ያሰበው ነገር ሕይወቱን እንደሚያበላሸው አላስተዋለም ነበር። ፖሊሶቹም ወደ እስር ቤት እየወሰዱት ስለሆነ ጫማውንና ሌሎች ዕቃዎቹን መቀበል ጀመሩ። በመሃል ግን የአንዱን ፖሊስ ሽጉጥ ያወጣበታል። ከፖሊሶቹ ጋር ትንሽ ከታገለ በኋላ ተኩሰው ይመቱታል። ከዚህ አጋጣሚ በኋላ የአሜሪካ መመርመሪያ ክፍሎች ውስጥ ፖሊሶች እንኳን ሽጉጥ ይዘው እንዲገቡ አይፈቀድላቸውም። ቀጣይ ላይ ያለው ግን የራሱን ሽጉጥ በማምጣት የአንድ ፖሊስ ሕይወት ይነጥቃል። በምስሉ ላይ የምታዩት ልጅ ጌሪ ሮላንድ የተባለ ሲሆን ወደ መመርመሪያ ክፍል የመጣው ለፖሊሶች ስለ ሽጉጥ ዝውውር የሚያውቀውን እንዲናገር ነበር። ነገር ግን ያላስተዋሉት ነገር ይህ ልጅ ሽጉጥ እግሩ ውስጥ ደብቆ እንዳስገባና በኋላ አንድ ፖሊስ እንደሚገድል አልጠረጠሩም ነበር። በዛን ቀን ጌሪ ከመያዙ በፊት በሚያዝያ 16 አንድ የሱ ጎረቤት የሽጉጥ ድምፅ ስለሰማ ለማረጋገጥ ሲወጣ አንድ መኪና ውስጥ ብዙ ሽጉጥ ተቀምጦ ይመለከታል። ለቤተሰቦቹም ደህንነት ስለሰጋ በቶሎ ለፖሊሶች ይደውላል። ፖሊሶችም ወደ አካባቢው በመሄድ የመኪናውን ታርጋ ሲያጣሩ መኪናው በጌሪ ሮላንድ ስም እንደተመዘገበ አወቁ። እነሱም ይህን ወንጀለኛ ለወራት ሲፈልጉት ነበር። በመቀጠልም የመንገድ ካሜራና የዓይን እማኞችን በመሰብሰብ ጌሪ ቅርብ በሚገኝ አፓርትመንት ውስጥ እንደሚገኝ አወቁ። እነሱም ካለምንም ችግር በቁጥጥር ስር ያውሉታል። ጌሪ ሌሎች ወንጀለኞች ላይ እንደሚጠቁምና እነሱም እስራቱን እንደሚቀንሱለት በመስማማት ወደ እስር ቤት ሊወስዱት የነበረውን በመተው ለጥያቄ ወደ ፖሊስ ጣቢያ ይወስዱታል። በመጀመሪያ ሁሉም ነገር ሰላም ነበር። በመጠየቂያ ክፍል ውስጥ በአሜሪካ ወንጀለኞች ለመተባበር ፈቃደኛ ከሆኑ ፖሊሶቹ በጥሩ ጸባይ ነው የሚያስተናግዷቸው። የመጠየቂያ ክፍል ውስጥም ማጨስ ይፈቅዱላቸዋል። ነገር ግን ይህን በማድረጋቸው ትልቅ ስህተት ሰሩ። ጌሪም ከመናገሩ በፊት ማጨስ እንደሚፈልግና እጁን እንዲፈቱለት ይጠይቃቸዋል። እነሱም ምንም የሚፈጠር ስላልመሰላቸው ይፈቱለታል። ተከትለውትም ይወጣሉ። እሱም ጥሩ አጋጣሚ ከጠበቀ በኋላ የደበቀውን ሽጉጥ በማውጣት ይተኩሳል። በመጨረሻም አንዱን ፖሊስ ይገለዋል። የተገደለው ፖሊስ 44 ዓመቱ ሲሆን ወደ ሆስፒታል ቢወስዱትም መትረፍ ግን አልቻለም ነበር። በሌላ በኩል ወንጀለኛው ጌሪ ሮላንድ ደግሞ 12 ጊዜ የተተኮሰበት ሲሆን በቦታው ላይ ነበር ሕይወቱ ያለፈው። በሶስተኛ ላይ ያለው ደግሞ አንዳንድ ፖሊሶች በራሳቸው ሽጉጥ ጥቃት እንደሚደርስባቸው ማሳያ ነው። በጃንዋሪ 24 2025 ፖሊሶች አንድ ሰውዬ መኪና ለመስረቅ ሲሞክር እንዳዩት ለፖሊሶች ጥቆማ ይደርሳቸዋል። የተጠርጣሪው ስም ኦሽን ሚክሊንቶክ የተባለ ሲሆን ወደ ቦታው ከደረሰው የመጀመሪያ ፖሊስ ያመልጠዋል። የመጀመሪያውን ፖሊስ ቢያመልጠውም በሌላ ፖሊስ መኪና ድጋሚ ይያዛል። የዚህን ሰዓት ግን ጥሩ ሁኔታ ላይ አልነበረም።
መሬት ላይ ወድቃ የነበረችውን ፖሊስ ጉዳት አላደረሰባትም ነበር። እሱ ግን ብዙ ጥይት ተተኩሶበት ስለነበር ሊተርፍ አልቻለም። በአራተኛ ላይ ያለው ግን የማይመስል የማምለጥ ሙከራ ያደርጋል። የወንጀለኛው ስም ቶማስ ሮቢንሰን ሲሆን ወደ ጣቢያው የመጣው የ17 ዓመት ልጅ በሽጉጥ ገሎ ነው። የተያዘውም በግድያ ሲሆን ወንጀለኛ ሆኖ ከተገኘ እድሜ ልክ ነው የሚታሰረው። እሱም ይህንን ስላወቀ እድሉን መሞከር ፈለገ። ፖሊሱም ካቴናውን ሲፈታለት ሽጉጡን ለማውጣት ሞከረ። ለማውጣት ቢታገልም የሽጉጡ መያዣ ሴፍቲ ነበረው። እሱም ሽጉጡን ለማውጣት ከባድ ያደረገበት። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።